አሁን ቺርስ ምናምን የሚል ትሬንድ መጥቶ ነበር። ቺርስ ራስ ማጥፋት ኃጢያት ስለሆነ ብቻ ለምን ኖር ብሎ በሚያሳዝን ሙዚቃ ምናምን ሰርቶ ልጁ ፖስት አደረገው። ቪዲዮ ቫይራል ወጣ። ከ200 እና ከ300 በላይ ሰዎች ቺርስ ቺርስ እያሉ ጽፏል። ስለዚህ 300 ምናምን ሰው ራስ ማጥፋት ኃጢያት ስለሆነ ብቻ ነው እየኖረ ያለው። ሰው ከእግዚአብሔር ጋር ያለው ግንኙነት ከተቋረጠ ሌላ ወዴት ይሄዳል? ማንም እኮ ሊፈውሰው አይችልም። ማንም ሊያድነው አይችልም። ከራሱ ጋርም ሊታረቅ አይችልም። ከራሱ ጋርም ሊስማማ አይችልም። አሁንም እኮ እንደዚህ አይነት ስሜት ውስጥ እየገባን ያለ ነው ከራሳችን ጋር ስለተጋጨ ነው። አሁን አባታችን የሚለው ጸሎት ላይ ይልና አቤቱ ወደ ፈተና አታግባን ይላል። እና አባቶች ሲተረጉሙት አቤቱ ወደ ፈተና አታግባን ማለት እኮ ፈተና አይኑር ማለት አይደለም። ቅዱስ ቄርሎስ እንደውም ገደል አይኑር ብሎ መጸለይና ገደል ውስጥ አታግባኝ ብሎ መጸለይ አይለያይም ወይ ይላል። ሰው መከራ፣ ችግር፣ እንደዚህ ሀዘን የማይገጥመው እግዚአብሔር ሙሉ ለሙሉ ሲርቀው፣ እግዚአብሔር ከዛ ይጠብቀን። ሙሉ ለሙሉ ሲርቀህ ነው። በጣም ሶሻል ሚዲያ ላይ እኮ ወደዚህ ነገሮች የሚከቱ ነገሮች ቅድም እንዳልኩ የሚሰሩ ዘፈኖች ምናምን እነሱ እንደዚህ ነገሮች ስላለፉ እኮ እና ደግሞ ያልወጡ ሰዎች ናቸው። ክርስቲያን እስከሆንክ ድረስ አልፈህበታል። መወሻሸት አንችልም። አንተም እኔም የሚሰሙትም ሰዎች ሁላችንም አልፈንበታል፣ እናልፍበታለን። አሁን ይሄንን ደግሞ ህይወት የማያውቀው ሰው የሆነ ጊዜ መግባቱ አይቀርም። ድባቴ ውስጥ መሆኑን አይፈልጉትም። የሚሰማቸውን ስሜት መሆኑን አይፈልጉትም። እንደዚህ ስሜት ስትሆን አራት ማዕዘን ቦክስ ውስጥ ነው የምትቀመጠው። አንተና አንተ ብቻ ነው። የምታየው ነገር የለም፣ የምታስበው ነገር የለም፣ የምትሄድበት ነገር የለም፣ ለምንም ነገር ፍላጎት የለም። ይህ ስሜት ደግሞ ውቅያኖስ ነው። ሰው ውስጥ የሚገባው ለዚህ አይደል? ሀዘኑን ጭንቀቱን ለመርሳት ብሎ ነው የሚያጨሰውም የሚቀመውም ከዛ ደግሞ ወደ መጠጡ የሚገባው። ሱስ የተባለ ነገር የሚገባው ያ ነገር ሙሉ ትኩረቱን ስለሚወስድለት ነው። አሁን እንደዚህ ተብሎ ሲወራ እንዲያረጉ ሲባል የሚሰሙ ሰዎች ታዳሚዎቻችን እነሱ እንዳልሆኑ ከዛ የሆኑ ሰዎችን እያሰቡ ነው የሚሰሙ። እየተወራ ያለው ስለአንተ ነው። በቃ ያው የዲፕሬሽን መገለጫዎች መጀመሪያው ለምንም ነገር ፍላጎት ማጣት ነው። እዚህ ከ2 ሳምንት በላይ በየቀኑ የተደጋገመ ያ ስሜት ካለበት አንተ የዲፕሬሽን ተጠቂ ነህ። ስለዚህ ትሪትመንት ያስፈልጋል። ያንን ብዙ ሰው አያውቀው። ዲፕሬሽን በሽታ ነው። አሁን ማወቅ ያለብን ነገር ዲፕሬሽን በሽታ ነው። አሁን ወባ በሽታ ነው አይደል? ያማል ሄደ ሐኪም ቤት እንደምታከመው ዲፕሬሽን የአይምሮ በሽታ ነው። ኤክስተርናል የሆነ ህመም ላይሆን ይችላል። ምን አሁን ቅድም እንዳልኩ ሀዘኑ፣ ኃጢያቱ፣ ሱሱ የገባንበት ነገር አብዛኛው ወጣት ደግሞ ሪሌሽንሺፕ ይጀምራል። በዛ ጊዜ ጾታ ያለው ፍቅርና ፍላጎት ስለሚጨምር ከአንድ ሰው ጋር ይሆናል፣ ከዛ ያቋርጣል ምናምን። በጣም ብዙ ወጣት የተፈተነበት ያለው በዚህ ጉዳይ ነው። በዚህ ተቃራኒ ጾታ ጋር የሚጀምረው ሪሌሽንሺፕ አብዛኛው ይቋርጣል፣ ያው አይቆይም። ምክንያቱም በስሜት ተነሳስቶ የጀመረው ስለሆነ እና ወንዱ ወይም ሴቱ ራሳቸውን አሳልፈው ለዛ ሰው ይሰጣሉ። ሲቆም ዓለም ነው ለነሱ የሚገለበጥባቸው። አብዛኛው ወጣት ቢሆን ያክል ፐርሰንቱ ዲፕረስድ የሚሆነው ደግሞ በዛ ምክንያት ማንም አይፈልገኝም፣ የራሴን የሆነ ሰው ነው ያጣሁት ምናምን እያለ ይቀጥላል። እና በሽታ ነው በቃ ዲፕሬሽን። ጭንቅላትህን ያማል። ልክ አንተ ጨጓራን እንደሚያምህ ወባ እንደሚያምህ ያማልና መታከም አለበት አንድ ሰው። ብዙ መውጫ መፍትሄዎች አሉ፣ ግን ከሄደ ፈርዘር ከሄደ መታከም ሐኪም ቤት ሄዶ የአይምሮ ሕክምና መታከም አለበት። እና ብዙ ሰው ወደዚህ ማሄዶ እንዲ እብድ ይባላሉ ምናምን ያው ታውቀዋለህ። የአይምሮ ሕክምና ስትገባ እንኳን ከታየ ጥሩ አይመጣም ለአንተ። ሶሳይቲውም የፈጠረብን ነገር ስላለና አሁን እንደውም በደንብ ሐኪሞቹም ሳይኮሎጂስቶቹም በደንብ እያወሩበት ነው። መታከም የሚችል ነገር ነው። እርዳታ መፈለግ የሚያሸማቅቅ ነገር አይደለም። በቃ ጀግንነት ነው፣ ፈሪነት አይደለም የሚለው ነገር አሁን ነው ገና እየተነገረ ያለው፣ አሁን ነው እየተወራ ያለበት። እና ብዙዎቹ የሚያደርጉት ነገር ቅድም እንዳልኩ ብቻቸውን መሆን ይፈልጋሉ። ጨለማ ነው የሚወዱት። ከዛ በጣም የሚያጠፉት ነገር ይሄ ለዲፕሬሽን ተብሎ የሚሰሩ ሙዚቃዎች አሉ። ያው እንግሊዘኛ ሙዚቃዎች ነው የሚሆኑት፣ የዌስተርን ሙዚቃዎች ነው የሚሆኑት። በጣም ከዛ እንዲወጡ የሚያግዝ ነው ወይስ በዛው ስሜት እንዲከተሉ? መቼም አያግዛችሁ። አዎ በጣም የሚገርም 20 ሶንግስ ምናምን የሚል ታገኛለህ ለዲፕሬሽን የሚሆኑ እና በጣም ቀስ ያሉ እንድታለቅስ የሚያደርጉ። በዛ ስሜት ላይ ስትሆን በቃ ያንን ነገር ነው የምትፈልገው። እንደተረዳህ ነው የሚሰማው። እያልከኝ ያለው ለመውጣት ብዙ ፍላጎት አይኖርም። እነሱ እኮ በእነሱ ምክንያት እንትን እያሉ በእነሱ አይን ለመውጣት እየሞከሩ ነው። እንዳልኩ ነው የሚሳሳቱበትን መንገድ። ስለዚህ ትክክለኛ መንገድ አይደለም እየተከተሉ ያሉት። ለመውጣት ይፈልጋሉ፣ መንገዱ ግን ትክክለኛ አይደለም። አዎ ዘፈን ማዳመጥ በምንም ታምር ለምንም ነገር መፍትሄ ሊሆን አይችልም። በጣም ትልቅ ነፍስን የሚያቀጭጫት ነገር ሙዚቃ፣ በተለይ ደግሞ የዌስተርን ሙዚቃዎች በጣም ክፉ ናቸው። ነፍስ ላይ የሚዘሩት ነገር በጣም ክፉ ነውና ስታዳምጠው
ትካዜ ውስጥ ነው የሚከት። ዘፈን ትዝታ እኮ ነው፣ ምን ወደ ኋላ መጎተት ነው፣ ሌላ ነገር የለውም። የሚሉትን ነገር ላይ ያውቁ ይችላሉ፣ ግን ዜማው፣ ኢንስትሩመንቱ፣ ሁሉም ነገር ቀስ ማለቱ ወደ ኋላ እየጎተው ይመጣው። አሁን ደግሞ በጣም እየተስተዋለ ያለው ነገር እኛም በጣም በቃ እንደው ዲቤት ማድረግ ያለብን ነገር እንደዚህ ቲክቶክ ፕላትፎርሞች ላይ የሚሰሩ ነገሮች አሉ። እንደውም በቅርብ ምን አየው ቺርስ፣ አሁን ቺርስ ምናምን የሚል ትሬንድ መጥቶ ነበር። ቺርስ ራስ ማጥፋት ኃጢአት ስለሆነ ብቻ ለምን ኖር ብሎ በሚያሳዝን ሙዚቃ ምናምን ሰርቶ ልጁ ፖስት አደረገው። ቪዲዮ ቫይራል ወጣ። ከ200 እና ከ300 በላይ ሰዎች ቺርስ ቺርስ እያሉ ጽፏል። ስለዚህ 300 ምናምን ሰው ራስ ማጥፋት ኃጢአት ስለሆነ ብቻ ነው እየኖረ ያለው እና የሆነ የሚጋራው ሰው ኦልሬዲ ተስፋው ቆርጠዋል። ግን በቃው እና ይሄ ምንድነው የሚጠቅመው? እኔ በውስጥ ገብቼ በጣም ለመናገር ሞክሬያለሁ። እንደዚህ የሚሰሩትን ሰዎች ምንድነው ወጣቱ የሚጠቅመው? አዎ ላይክ ሊበዛልህ ይችላል፣ አዎ ቫይራል ሊወጣልህ ይችላል። ግን ወጣቱን ወደ ኋላ ነው እየጎተተ ያለው። ኦኬ እኔ ብቻ አይደለሁም ማለት ነው። ስለዚህ ኖርማል ነገር ነው ምናምን እያለ እንዲያስብ ታደርገዋል። እና ሙዚቃዎች ልክ እንደዚህ አይነት ቪዲዮዎች በጣም ከማየት መቆጠብ አለብን። አልጎሪዝም ደግሞ ያው ፕላትፎርም እንደምታውቀው ኢንስታግራም ሪልስ፣ ቲክቶክን ብታየው አንድ ቪዲዮ ላይ ስንት ደቂቃ እንደቆየ፣ ላይክ እንዳረከው፣ ኮሜንት እንዳነበብክ እና ስንት ደግመህ እንዳየው ያውቃሉ። እና ያ ኮንተንት ምን አይነት ኮንተንት ነው ቀጣይ ይልኩልሃል፣ ያቀምሰዋል። አሁን እንደዛ ካረከው ሙሉ እንትኑ እንደዛ። ለምሳሌ የእግር ኳስ ምናምን ቪዲዮ አንዴ ላይ ካርከ ከቆየበት ቀጣይ እሱ ሶ የምትፈልገውን ያውቃሉ ማለት ነው። በእንደዚህ አይነት ስሜት ላይ ያሉ ሰዎች የሚፈልጉት ቅድም እንዳልኩ አይነት ቪዲዮዎች ነው። በእነሱ ስሜት ውስጥ ያሉ ሰዎች ቀስ ያሉ ይሄ ዳርክ የሆነ ነገር ነው ፍላጎት ያላቸው። ስለዚህ አልጎሪዝሙ ይመግባቸዋል፣ በዛው እየገቡ ይመጣሉ። አሁን ድባቴ ውስጥ መሆኑን አይፈልጉትም፣ የሚሰማቸውን ስሜት መሆኑን አይፈልጉትም። እንደዚህ አይነት ስሜት ስትሆን 4 ማዕዘን ቦክስ ውስጥ ነው የምትቀመጡ። አንተ ብቻ ነው የምታየው ነገር የለም፣ የምታስበው ነገር የለም፣ የምትሄድበት ነገር የለም፣ ለምንም ነገር ፍላጎት የለም። ይህ ስሜት ደግሞ ውቅያኖስ ነው፣ በጣም ከባድ። ስለዚህ የሆነ ዲስትራክሽን ይፈልጋሉ፣ የሆነ የሚያስታምሙት ህመም ይፈልጋሉ። እነዚህ ሰዎች ሰው ውስጥ የሚገባው ለዚህ አይደል፣ ሀዘኑን ጭንቀቱን ለመርሳት ብሎ ነው የሚያጨሰውም የሚቀመውም፣ ከዛ ደግሞ ወደ መጠጡ የሚገባው። ሱስ የተባለ ነገር የሚገባው ያ ነገር ሙሉ ትኩረቱን ስለሚወስድለት ነው። ጭንቅላቱ ላይ ያለውን ሀሳብ የሚያስጨንቀው ነገር ስለሚወስድለት ነው። ለሁሉም ነገር ፍላጎት ማጣት ትልቁ የዚህ የድባቴ ወይም ደግሞ የዲፕሬሽን መገለጫ ነው። ኢምፒትነስ የሚባሉ የባዶነት ስሜት፣ ምንም ነገር የማድረግ ፍላጎት፣ ከዛ ከሰው ጋር የማውራት ፍላጎት፣ ሰውን ጭራሽ የማግኘት ፍላጎት አይኖራቸውም። ሕክምናውም ቅድም እንዳልኩ ለ2 ሳምንት እነዚህ ስሜቶች ከተደጋገሙ ከ2 ሳምንት በላይ ከሆኑ ይህ ሰው እንደዚህ ነገር ላይ እንደሆነ ማወቅ ይችላል። በምን መልኩ ማለት ነው? አሁን እነዚህ የሚታዩበት ሲምፕተሞች ቅድም እንዳልኩ አሁን ለምሳሌ እንቅልፍ በጣም ማብዛት፣ ማታውንም ይተኛዋል፣ ከዛ ቀንም ይተኛሉ፣ ካልጋቸው አይወርዱም፣ ስልካቸውን ነው የሚነካኩት፣ በዛው እንቅልፍ ይወስዳቸዋል፣ እዛው ይነሳሉ፣ የመብላት ፍላጎት አይኖራቸውም። ይሄ የሆነ ሳይዱ ነው አይደል? በዚህ ተቃራኒ ደግሞ ጭራሽ እንቅልፍ መስዳቸውም አሉ። ጭራሽ በጣም የሚበሉ ሰዎች ደግሞ አሉ። ምግብ በየሰዓቱ የሚያምራቸው ሰዎች አሉ። ብዙ የተለያዩ ሲምፕተሞች አሉት። ከዛ ዋናው ግን የሀዘን ማዘን፣ በቃ ማዘን፣ ማልቀስ መፈለግ፣ ብቻችን መሆን መፈለግ። እነዚህ ስሜቶች ከ2 ሳምንት በላይ በየዕለቱ ከተደጋገመ ያ ሰው ቅድም እንዳልኩ ሜጀር ዲፕሬሲቭ ዲስኦርደር የሚባለውን ይሄ ዲፕሬሽን በሽታ ተጠቅቷል ማለት ነው። መታከም አለበት ማለት ነው። ማመን አለበት ማለት ነው። ቅድም እንዳልኩ ከዛ ከእግዚአብሔር ጋር ያለ ግንኙነት ጥሩ አይሆንም። ራስን መጥላት አለ በጣም እንደውም ትልቁ መወራት ያለበት ነገር ይሄ ነው። ራስን መጥላት፣ ለራስ ጥሩ አመለካከት አይኖር። መስታወት ፊታቸውን ሳይሆን ጥሩ ስሜት አይሰማቸውም። እነዚህ ሰዎች ማየት አይፈልጉም። እነሱ ያደረጉት ነገር የሰሩትን ነገር ማየት አይፈልጉም። ስለ ራሳቸው ጥሩ ነገር መስማት አይፈልጉም። አይገርምም? መክራት መልሳቸው እነዚህ ሰዎች ቅድም እንዳልኩ በሽታ ነው። በሽተኛን መክራ አትመልሱማ። ወባን የታመመ ሰው እንዴት ያማል ምናምን አትለው። መታከም ነው ያለበት። ስለዚህ ምንድነው መንገዱ? እዚህ ችግር እንዴት መውጣት የሚቻለው? ምን አይነት ህክምና ነው? የመጀመሪያው ነገር ማመን፣ አድሚት ማድረግ ነው። አንድ ሰው እንደታመመ ያመነ ሰው ቢያንስ ግማሽ ፐርሰንቱን ጨርሷል። እነዚህ ሰዎች እኮ ደህና ነህ ስትላቸው አው ደህና ነኝ ነው የሚሉ። ኧረ እኔ ደህና ነኝ ምን ሆንኩ? ግን ያሉበት ሁኔታ እንዲቀበሉት እንዲያምኑት ያደርጋቸዋል። እሱ ነው ከሪያሊቲው ጋር ፌስ ማድረግ አይፈልጉም። የሚሰማቸው እንደወደቁ ነው፣ እንደተጣሉ፣ እንደማይጠቅሙ ነው። ከዛ በኋላ ጀጅ እንደሚደረጉ ነው። ቢያወሩት የሚረዳቸው ሰው እንዳለ አይሰማቸውም። ስለዚህ እንዴት ብለው በሽተኛ መሆናቸውን ያምናሉ። አሁን ለምሳሌ አንዳንድ የሚያሸማቀቅ ህመም ይኖራል አይደል? የማይሆን የሰውነት ክፍል ላይ ሊሆን ይችላል። እንደዚህ የመሳሰሉት ለሰው ለማውራት ትሳቀቃለህ አንተ። እንደዚህ በሽታ እኮ ይዞኛል አሁን በዚህ ማህበረሰባችን አሁን እንኳን እንትን ብሏል። ድሮ አሁን ኤችአይቪ ይዞኛል አይባልም።
እነዚህ በዚህ የነበረው በሽታዎች በጣም ራሳቸውን ደብቀው ምናምን ነበር። ማህበረሰቡ ላይ ጥሩ አመለካከት እስኪኖር ድረስ በእንደዚህ በሚገለል ነገር ሰዎች ራሳቸውን አገለው ነበር የሚኖሩት። እንደዚህ አይነት ሰዎች ላይ ያሉትም ሪያሊቲውን ፌስ ማድረግ አይፈልጉም። እና የመጀመሪያው አድሚት ማድረግ ማለት ማመን፣ እኔ በቃ እንደዚህ አይነት ሰው ሆኛለሁ፣ በዚህ በሽታ ተጠቅቻለሁ፣ ሰው እርዳታ ያስፈልገኛል። እርዳታ እንደሚያስፈልገው ያላመነ ሰው ምንም ይደረግ ማለት ይህን ነገር እንዲያምኑት እንዲቀበሉት በምን እናግዛቸው? እንደዚህ አይነት ሰዎችን እግዚአብሔር ልቡን ሲከፍትለት፣ ስለዚህ መጸለይ ነው። እግዚአብሔር ልብህን እንዲከፍትልህ መጸለይ ነው። ሰው ከእግዚአብሔር ጋር ያለው ግንኙነት ከተቋረጠ ሌላ ወዴት ይሄዳል? ማንም እኮ ሊፈውሰው አይችልም። ማንም ሊያድነው አይችልም። ከራሱ ጋርም ሊታረቅ አይችልም። ከራሱ ጋርም ሊስማማ አይችልም። አሁንም እኮ እንደዚህ አይነት ስሜት ውስጥ እየገባን ያለ ነው ከራሳችን ጋር ስለተጋጨን። ራሳችንን መስማት የምንችል ሰዎች ብንሆን ኖሮ ከዚህ መውጣት እንችል ነበር። ግን እኛ ሰዎችንም አንሰማም፣ ራሳችንን አንሰማም። እና በጥሩ አፕሮች መቅረብ፣ እነዚህ ሰዎች ማውራት እንደሚፈልጉና እንደማይፈልጉ ማጣራት። ማውራት ትፈልጋለህ ብሎ ማውራት፣ መምከር አይደለም መስማት። እነዚህ ሰዎች በነገራችን ምንም መመከር አይፈልጉም። ምንም ነገር ካንተ መስማት አይፈልጉም። ግን ቢያንስ እንደሚረዳቸው የሚረዳኝ ሰው እኮ አለ፣ አንድ ሰው አለ ብለው እንዲያስቡ ማድረግ፣ አጠገባቸው መሆን፣ ስፔስ መስጠት፣ በጣም ብዙ ነገር አለ። እና ቼክ መደራረግ። በቃ አንዳንድ ሰው ማውራት ላይ ፈልግ ይችላል። አሁን አንተ ጓደኛህ እንደዚህ ሆኖ ልትጨነቅ ትችላለህ። ማውራት ማይናገርም ተጠይቀዋለህ። እና አንድ ወንድም ምንድነው ያደረገው? ለዛ ለጓደኛው እንዲህ ለሆነ ሰው ወረቀት ጽፎ ይሰጠዋል። ትንሽ የብጣሽ ወረቀት እና እግዚአብሔር መናገር ከማትችለው ህመም ይፈውስህ ይላል። ከዚህ በላይ ምን አለ? አሁን እንደዚህ ተብሎ ሲወራ እንዲያረጉ ሲባል የሚሰሙ ሰዎች ታዳሚዎቻችን እነሱ እንዳልሆኑ ከዛ የሆኑ ሰዎችን ያሰቡ ነው የሚሰሙ። እየተወራ ያለው ስላንተ ነው። በቃ ምንም መካከል ነገዚህ ነገር ውስጥ ሊገባ የሚችል ሰው ይኖራል ነው እንዴም ሁሉም ነው። አሁን እኮ ማንም ይሄ ስሜት ተሰምቶት አያውቅም ልትላችል ወይ? ይሄ ሰውዬ ክርስቲያን አይደለም ስለ ከእግዚአብሔር ጋር አይደለም። ሰው መከራ፣ ችግር፣ እንደዚህ ሀዘን የማይገጥመው እግዚአብሔር ሙሉ ለሙሉ ሲርቀው፣ እግዚአብሔር ከዛ ይጠብቀን። ሙሉ ለሙሉ ሲርቀህ ነው። አንድ አባት ለመጽሐፈ መነኮሳት ይሁን ዜናባው ላይ አንድ አባት እግዚአብሔር ተወኝ እያሉ እያለቀሱ በየባቱ እየሄዱ ይነግሯቸዋል። እና ምን አርገህ ነው? ምን አይነት ኃጢአት ሰርተህ ነው? ኧረ እኔ ምንም አላረኩም። እና ሄደው በምኔቱን ሲጠይቋቸው ምን አርገህ ነው አይደለም እሳቸው ያሉት፣ በምን አወቅ እግዚአብሔር እንደተው አሉት። ይሄው 1 ዓመት ሙሉ ጤነኛ ነኝ፣ ሀዘን ችግር አይቶኝ አያውቅም፣ መከራ ቀምሶኝ አያውቅም ሲሉ አበምኔቱ ራሱ አለቀሱ። ምን አይነት አረዳድ ነው ብለው። ቅዱሳን መነኮሳት አባቶች ትክክለኛ ክርስቲያን የሆነ ሰው የሚመጣው መከራ የሚመጣው ሀዘን መስቀል እንደሆነ ያውቃል። ስለዚህ ራሳችሁን ካዱ፣ ለተለት መስቀልን ተሸክማችሁ ተከተሉ። መስቀል ማለት ክርስቶስ የታመመውን ህመም መታመም ማለት በትንሹ እኮ ነው፣ አንተ በተፈቀደልህ። ስለዚህ የሆነ መስቀል አለ። ያንተ መስቀል ድባቴ ሊሆን ይችላል። ያንን ተሸክመህ መውጣት ማለት ነው፣ ማለፍ ማለት ነው። እና ለዚህ ጉዳይ ያለን አረዳድ ልክ አይደለም፣ ለመከራ ለችግር ያለን። ስለዚህ ክርስቲያን እስከሆንክ ድረስ አልፈህበታል፣ መወሻሸት አንችልም። አንተም እኔም የሚሰሙትም ሰዎች ሁላችንም አልፈንበታል፣ እናልፍበታለን። አሁን ይሄንን ደግሞ ህይወት የማያውቀው ሰው የሆነ ጊዜ መግባቱ አይቀርም። በዚህ ቅድመ ጥንቃቄም ነው ማለት ነው። እና ስንሰማ እንደ ሰርድ ፐርሰን አድርገን አይደለም መስማት ያለብን ሲወራ። አዎ ይገርምሃል እኮ እንደዚህ አይነት ሰዎች አሉ ሳይሆን ነህ፣ አንተም ነህ። የሆነ ጊዜ ገብተህ አልፈህበታል። አሁን ለመስማት እድሉን አግኝተህ ሊሆን ይችላል። ይሄን የሚሰሙ ሰዎች ከሶስቱ አንዱ ነው የሚሆኑት። ወይ ገብተው የወጡ ናቸው፣ ወይ ጭራሽ አልገቡ፣ ወይ ያሉበት ናቸው። ለሶስቱም መፍትሄ ነው። ያልገባበት ሰው ይጠነቀቃል፣ ምን ማድረግ እንዳለበት ኦኬ፣ ቀድሞ ሰምቷል፣ እግዚአብሔር ይመስገን። አሁን እየሰማችሁ ያላችሁ ሰዎችም ደግሞ እርዳታ እንደሚያስፈልጋችሁ አምናችሁ ውጡ፣ ንስሐ ግቡ፣ ስጋው ደግሞ ተቀበሉ፣ አባቶችን አማክሩ። አጠገብ ላለው ጓደኛ ተናገር፣ ህመምህን አውጥተህ ተናገር። ቢያንስ የሚያስብልህ ሰው ይመጣል። ብዙዎቹ እኮ ብዙ ራሳቸውን ያጠፉ ወጣቶች እኮ ትላንት እየሳቁ ነበር ነው እኮ። ጓደኞቻቸው ለቅሶ ላይ ሲያለቅሱ ብትሰማ እንዴ እንገናኛለን ተባብለን ነበር ወይ? ያው ወጣትነት በራሱ የሚያመጣቸው ብዙ ነገሮች አሉ። ግን ተዘጋጅታችሁ ኑሩ ነው የሚለው ቃሉ። ስለሆናቸው ስለ እያንዳንዱ ነገር ተጠያቂዎች እኛ ነን። ወይም ደግሞ አሁን አባታችን የሚለው ጸሎት ላይ ይልና አቤቱ ወደ ፈተና አታግባን ይላል። እና አባቶች ሲተረጉሙት አቤቱ ወደ ፈተና አታግባን ማለት እኮ ፈተና አይኑር ማለት አይደለም። ቅዱስ ቄርሎስ እንደውም ገደል አይኑር ብሎ መጸለይና ገደል ውስጥ አታግባኝ ብሎ መጸለይ አይለያይም ይላል። ከዛ ሌላ አባት ሲተረጉሙ ምንድን የሰለስቱ ደቂቅን ምሳሌ ያነሳና ሰለስቱ ደቂቅ እሳት ውስጥ ተጥለዋል፣ እሳቱ ግን አላቃጠላቸው። ስለዚህ ያ ማለት ነው ፈተናው አለ፣ መውጣት አለ መውጣት ግን ያንተ ጉዳይ። ስለዚህ ወደ ፈተና አታግባኝ ማለት ፈተናው ይኑር፣ ዲፕሬሽኑ ይኑር፣ ማዘኑ፣ ወላጅን ማጣቱ፣ ሪሌሽንሺፕ አለመሳካቱ፣ ትምህርት አለመሳካቱ፣ አሁን ለዚህ ለሆንክበት ዲፕረስ ለሆንክበት ምክንያቶች ሁሉ እሺ ይኑሩ።
ግን በዛ ተሸንፎ ዲፕረስድ መሆንና ለመሆን ያንተ ፈንታ ነው። ምክንያቱም መውጫ መንገዱ ተነግሮናል አሉ ቁጭ ብለውልናል። አትታመም አይባልም እኮ አይደል? አይመመኝ አይባልም ማረኝ ነው እንጂ ይላሉ አባቶች። እንደዛ አይባልም። ግን ላልወጣህበትና በተለይ ደግሞ በዚህ ስሜት ውስጥ ሆነ ስላማረርክበት፣ እግዚአብሔርን ስለጠላህበት፣ ከሰዎች ስለራክበትና ስላጣሃቸው ነገሮች ተጠያቂ አንተ ነህ፣ ማንም አይደለም። በጣም በነገራችን ላይ አሁን የተጎዱ ሰዎችን ይጎዳሉ። እንደዚህ ይሆንክ ነው የምትሄደው። በጣም ሶሻል ሚዲያ ላይ እኮ ወደዚህ ነገሮች የሚከቱ ነገሮች ቅድም እንዳልኩ የሚሰሩ ዘፈኖች ምናምን እነሱ እንደዚህ ነገሮች ስላለፉ እኮ ነው። እና ደግሞ ያልወጡ ሰዎች ናቸው። በጣም የሚገርመን እሱ ነው። የወጣ ሰው ብታያቸው አሁን በዚህ ጉዳይ የሚሰሩ በጣም ትልቅ የሆኑ ሰዎች አሉ። እና ዶክተር ጆርዳን ፒተርሰን አለ። እሱ ለብዙ ዓመታት በዲፕሬሽን የተጠቃ ሰው ነው። ከወጣ በኋላ ነው አየህ የነበረበትን ስሜት የነበረውን ስቃይ ስለሚያውቅ ዛሬ በዚህ ጉዳይ ያሉ ሰዎችን ለማትረፍ የሚጥረው። ሶሻል ሚዲያ ላይ የምታያቸው እንዲሆንኩ የሚሉ ሰዎች ቅድም እንዳልኩ አይነት ኮንተንቶች እየሰሩ በሚያሳዝን ሙዚቃ እያደረጉ ሰውን የባሰ ዲፕረስድ የሚያደርጉ ሰዎች ግን አሁንም ያሉ ሰዎች ናቸው። አንዳንዱ እኮ ፕሮፋይል ፒክቸሩን ይቀይራል እኮ ጥቁር ያደርጋል ወይ የሆነ አንገቱን ይደፋ አጋጥሞ ያውቃል። በጣም ብዙ ወጣቶች የሚያደርጉት ነገር ነው። ስቶሪ የሚያደርጉት የሚጽፉት ነገር በጣም ትንሽ ፐርሰንቱ ነው ድብቅ የሚለው። አብዛኛው እንደዚህ ነው የሚያደርገው። በተለይ ሶሻል ሚዲያ ላይ ያለው ወጣት እንደዚህ ነው የሚያደርገው። ያንን አይተህ ምን ሆኖ ነው የሚጃጃለው ብለህ ካለፍከው ነገር ራሱን ማጠፋበት ምክንያት ምንድን ነው? እንደዚህ ማይሆንበት ምክንያት ምንድን ነው? ስለዚህ የእውነት በዚህ አይን ይሄ ሰውም ልጄም አባቴም እናቴም ወንድሜም እህቴም እና ጓደኛዬም እንደዚህ ነገር ሊያጋጥመው ይችላል የሚል አዌርነስ እውቀት ያለው ሰው ሁልጊዜም ቼክ ያደርጋቸዋል እና ነገሮች ሲቀያየሩ ማየት መቼም እንችላለን። ስለዚህ ቅድም እንዳልኩ መረዳት፣ መስማት፣ ያ ሰው እንዲያወራ መገፋፋት፣ ከዛ በኋላ ትልቁ መፍትሄ መጸለይ ነው ለዛ ሰው። ሰው እኮ ራሱን ማጥፋት እንደማይፈልግ የምታውቀው ልክ እያጠፋ ያለበት ፕሮሰስ ላይ ለምሳሌ ራሱን ወደ ወንዝ ከጣለ በኋላ መተንፈስ ለመፈለግ ሲጣጣር ታያል። ስለዚህ የሆነ ማንነቱ ውስጡ ያለው ባዶነቱ ነው መሞት ይፈልገው እንጂ እሱ አይደለም። ለመሞት መንገዱን ከጀመሩ በኋላ የሚታነቅ ሰው የሚንፈራፈረው ለመተንፈስ የሚፈልገው ለምን ይመስላል? መኖር ይፈልጋል። በቃ ሰው ሰውነቱ መኖር ይፈልጋል የሆነ ነገሩና ወጣቶቹ በቃ ለነሱ የሆነ ማምለጫ መንገድ ወይም ነገሮችን መቋጫ ነው እንጂ ከተቋጨ በኋላ ህይወት እንዳለ ያውቅ የዘላለማዊ ህይወት እንዳለ የሚያውቅ ሰው ራሱን አያጠፋ። ይሄ ነገር የላችሁም እና ትናንሽ ወጣቶች ምናምን እንደዚህ የሚያደርጉት በቃ ሰው ያረጋይቶ ነው፣ ሌላ ምንም ምክንያት የላችሁም። እና ቀደም እንዳልኩ የሆነ ሰው ለመጉዳት ወይ ደግሞ ቤተሰቦችን አሳርፍኩ ብሎ እኔ ላንተ ሸክም ሆኜ ከምኖር ምናምን ያው ከቤተሰብ ጋር ትጋጫለህ ምናምን። አንዳንድ ጊዜ ቤተሰብ አንተን ወልጄ ምናምን ሊል ይችላል። የኛ ቤተሰብ ብዙ ቤተሰብ ደግሞ አበሻ እንደዚህ ነው የሚናገረው። እዚህ የሚናገሩት ነገር ፔንፉል ነው። ስለዚህ ሸክም ነኝ ማለት ነው ለቤተሰቦቼ። እናቴን እያሰቃየው ከምኖር አባቴን እያሰቃየው ከምኖር እነሱም ለዘላለም በቃ በእኔ እንትን ከሚሉ አንዴ ሞቼ ብለው ለዘል በቃ አብዛኛው ትናንሽ ወጣቶች የሚያደርጉት ይሄ ነው። እኔ በጣም የሚደንቀኝ አድሃኖ ምትኩ የሚባል አንድ ደራሲ ያለ የጻፈው ጽሁፍ እና አንድ ወጣት ራሱን ለማጥፋት ደብዳቤ እየጻፈ ነው ለአባቱ ይለዋል። አባቴ በቃ እኔ በሞቴ በጣም እንደምታዝን አውቃለሁ፣ ግን ያደረኩ ክፉ ነገር ብዙ ነው። ስለዚህ እንዲህ ትሆናል እንዲህ እንደምትሆን አውቃለሁ፣ ግን በቃ መኖር አቃተኝና ይቅርታ እናቴ ድሮ የሞተችውን እህትሽን ሁሌ አስታውስሽ እንደምታለቅሽ አውቃለሁ። እኔ ከሞት በኋላ ደግሞ እንዴት እንደምትጎጂ መቼም ማሰብ አይከብደኝም፣ ግን በቃ መኖር ከበደኝ ምን ላድርግ ይላል። ከዛ እህቴ ምናምን ይልና ጽፎላቸው መጨረሻ ላይ የሚናገራት ቃል አለ። ሲያየው እንዲህ ነው እንዲህ ማድረጋቸው ሲያስበው ማለት ቤተሰቦችና አንድ እኔን ለማሳረፍ ለምን ይሁሉ ሰው ገላለሁ አለ። አንተ አርፈሃል፣ ሰው ነው ገለህ የምትሄደው፣ በቁሙ ቀብረህ የምትሄደው ሰው ነው። እና ያ ሰው ደብዳቤውን ሲጨርሰው እንደዛ ነው ያለው። ስለዚህ ደብዳቤው ለራሱ ነበር ማለት ነው። ሲጽፍ ለካ እያስተዋለው ነው የቤተሰቦቻቸውን ምን እያረጋቸው እና እኔን ለማሳረፍ የሁሉ ሰው ነው እንዲምገለው ብሎ ደብዳቤውን ቀዳዶ ጣለው። ራስን መጠበቅ ያስፈልጋል። አንተ ደህና ካልሆንክ ሰው ደህና ልታረግ አትችልም። አንተ ራስን ለማጥፋት እያሰብክ በየቀኑ መሞት እየተመኘ ራሳችሁን አጣጡ ማለት አትችልም። የተጎዳ ሰው ቅድም ሰው ይጎዳል ብዬ የለ። ስለዚህ ያልዳነ ሰው ሰውን ሊያድን አይችልም። እና ራስንም ማከም የአእምሮ ጤናችንን መጠበቅ እና ደግሞ ቅድም እንዳልኩ ሕክምናውን በጣም ትልቅ ረጂ ነገር ነው። ቤተክርስቲያን አትቃወም። ለዶክተሮች ለእነዚህ ሰዎች ጥበቡን የሰጣቸው እግዚአብሔር ነው። ስለዚህ ሄዶ መታከም ማፈር አያስፈልግም። እና እርዳታን መፈለግ ስንፍና አይደለም፣ ውድቀት አይደለም፣ ትንሽ መሆን አይደለም። በቃ ይህንን ማወቅ ሰውን ማሸማቀቅ ማቆም አለብን። ስለ ራሱ የሚያወራው ህመሙን ለማውራት የሚመጣውን ሰው ማሸማቀቅ ማቆም አለብን። አንተ መቼ ነው አውርተህ የምትጠግበው? ዘመንን ሙሉ ስታማር ምናምን እያለን ያባረርናቸው ሰዎች ናቸው ሰው አይረዳኝም እያሉ የሚሄዱት። እና ጀጅ ማድረግ ሰውን
ይሄ አሽቃባጭ ነው እባክህ እሱ ዝም ብሎ ልፍስፍስ ነው ምናምን ብለን የምናወራቸው ነገሮች በጣም መጠንቀቅ አለብን። ነገ በጣም ትልቅ ዋጋ ነው የሚያስከፍሉን። እንደ ማህበረሰብ እና እንደ ቤተክርስቲያን መሰራት አለበት ብዬ ማምነው ይሄ ነው።